ድሃ ለምን ድሃ እንደሆነ ታውቃለህ? አላውቅም። ድሃ ስለሆንኩ አይታወቀኝም። ለምን ይሆን? የሌለ ደግነት ስለሚያበዛ ነው። ከባዶ ሜዳ ተነስቶ ደግ ይሆናል። ከድሃ ተወልዶ ድሃ ሆኖ ይኖርና ከዛ ድሃ ልጆቹን ወልዶ ድሃ ሀገር ላይ በትኗቸው ይሞታል። በሀገር የመጣ ነዋ። ታዲያ ድህነት ለምን ይገርማል? እሺ መቼ ይቆማል? ምኑ ደግነቱ? አረ ድህነቱ። ድሃ እኮ ነህ አማረ። ልጆችን እንኳን ከወርወር ለማብላት የቀጣሪዎችን ፊት መለዋወጥ እያየ እየደነበርክ የምትኖር ድሃ፣ የድሃ ሀገር ሰው ድሃ። አዎ ድሃ ነኝ። ድህነት ሳይበቃ ደግሞ አጉል ደግ ልሁን ብለህ የመጣውን ሁሉ በቤት እያስገባ ታሳርፋለህ። አንተ ስደተኛ ሰብሳቢ ነህ። አረ እኔ ራሴ ስደተኛ ነኝ። አልተሰደድኩም እንጂ ከስደተኛ ባልተናነሰ በገዛ ቤቴ ባይተዋር ሆኜ ነው የምኖረው። ያሉትን ሰዎች ባለ ገቢ ማስተዳደር አልቻልክም እኮ። በሌለኝ ገቢ ነው እንጂ ማስተዳድረው። ለዛ ነው እጅ አጠረኝ። ከትምህርት ከተረፈኝ ሰዓት ሰርተሽ ከምታገኙ ሳገኝ የምመልሰው ብር ላኪልኝ እምልሽ። አማረ ወይ አረግዬ፣ አንተ እኮ የሚሸልምህ አጣህ እንጂ ጎበዝ ነህ። እንዴት? ገመገሙኝ፣ ጠብቃሉኝ፣ ደሞዜን አገዱብኝ እያልክ ስታወራ እኮ ጀብዱ እንደፈጸመ ሰው በኩራት ነው። የኔ ባልባቶን ይቆጨኝ ነበር በድህነቱ